ሰላም ቤተሰብ እንዴት ናቸው? ያለውን እግዚአብሔር ተመስገን በጣም ደህና ነኝ። እሺ ስሙማ ላይክ ያላደረጋችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ማለት ነው። የሆነ ነገር ላሳያችሁ ነው። የሆነ አፕሊኬሽን አለ ፎቶ ኤዲት ማድረጊያ ማለት ነው። መጀመሪያ ፎቶአችሁን ልክ እንደዚህ ማሳመር ከፈለጋችሁ ልክ እንደዚህ ማለት ነው። እንደዚህ ፎቶአችሁን ማድረግ ከፈለጋችሁ የሆነ አፕሊኬሽን ስላለ ላሳያችሁ ነው ማለት ነው። አሰራሩን አሳየን ምናምን ላላችሁ ነው። ይሄው የኢትዮጵያ ባንዲራ ከፈለጋችሁ የኢትዮጵያ ባንዲራ፣ እንዲሁም ደግሞ እንደዚህ አይነት እያቦካችሁ እየጋገራችሁ ምን አይነት ፎቶ ማስቀመጥ ካለባችሁ ከፈለጋችሁ ማለት ነው ላሳያችሁ። እሺ መጀመሪያ ወደ እንትን ላይ ትገባላችሁ። ይሄኛው አፕሊኬሽን ከሌላችሁ ፕሌይ ስቶር ላይ ትገቡና ዳውንሎድ ታደርጋላችሁ በቅድሚያ ማለት ነው። ከዛን ዳውንሎድ ካደረጋችሁ በኋላ አሳያችኋለሁ። እኔ ዳውንሎድ ስላደረኩ ለምሳሌ ያክል ልንገራችሁ። እኔ እዚህ ጋር ገብቼ ዳውንሎድ ለማድረግ እሞክራለሁ፣ ግን የኔ ስለወረደ እንትን ይላል። አያችሁ ሲወርድልኝ እንደዚህ ነው የሚያመጣው። እሺ ወደ ቪዲዮ እንግባ፣ እንዴት ማቀናበር እንዳለባችሁ ማለት ነው። ዩቲዩብን ሰብስክራይብ አላደረጋችሁኝ ሰብስክራይብ አድርጉኝ። እንዲሁም ደግሞ የሰውን ስልክ መጥለፍ የምትፈልጉ ሰዎች መጥለፍ ትችላላችሁ ማለት ነው። አናግሩኝ። አጠላለፉን ፖስት አድርጌላችኋለሁ የኢሞ እና የሜሴንጀር ማለት ነው። እያያችሁ መጥለፍ ትችላላችሁ። አለበለዚያም ደግሞ ቲጂ ዩቲዩብ ብላችሁ ሰርች ስታደርጉ ሰብስክራይብ አላደርግ ላላችሁ በሊንኩ ሲመጣላችሁ ሰብስክራይብ ማድረግ ትችላላችሁ። እንዲሁም ላይቭ ላይ እምቢ ያላችሁ ልጆች ለመጥለፍ የሰውን ኢሞ፣ ዋትስአፕ፣ ቴሌግራም እና እንዲሁም ኢንስታግራም፣ ቲክታክ ኢሞውን መጥለፍ ከፈለጋችሁ ሜሴንጀሩን ማለት ነው። እምቢ ያላችሁ ልጆች ካላችሁ እኔ በሰራሁት ቪዲዮ እምቢ ያላችሁ ልጆች ካላችሁ ትናንትና በጣም ብዙ ልጆች ሰርተውልናል እያሉ ነበረ። እምቢ ያላችሁ ልጆች ደግሞ ካላችሁ እኔ ላይቭ ላይ ነኝ፣ ዩቲዩብ ላይቭ ላይ ቀን ሙሉ አለሁኝ ከጧት እስከ ማታ። ስለዚህ መጥታችሁ ኮሜንት ላይ አሳይን አስረጅ ማለት ትችላላችሁ ማለት ነው። እኔም 2 ስልክ ስላለኝ አሁን ላይ ስልክ ስለገዛው እኔም ደግሞ ማስረዳት እችላለሁ ማለት ነው። በጠየቃችሁ መሰረት የኢማም ከሆነ የሰውየውን ስልክ ቁጥር በማስገባት ብቻ፣ የቴሌግራምም ከሆነ የሰውየውን ስልክ ቁጥር በማስገባት ብቻ፣ እንዲሁም የዋትስአፕም እንደዛው፣ የቴሌግራምም ሁሉም ነገር የቲክቶክም እንደዛው የሚጠቀምበትን የሶሻል ሚዲያ የሚጠቀምበትን ስልክ ቁጥር ብቻ ነው ማወቅ የሚጠበቅባችሁ ከእናንተ ማለት ነው። ከዛን እንዴት አክት ማድረግ እንዳለባችሁ አሳያችኋለሁ ማለት ነው። ላይቭ ላይ ሲሆን መምጣት ትችላላችሁ። አሁንም ላይቭ ላይ ልገባ ስለሆነ ነው ይሄን ቪዲዮ ፖስት አድርጌ ስጨርስ ላይቭ ላይ እገባለሁ ማለት ነው። እሺ ለአሁኑ ግን የምነግራችሁ የዚህን አፕሊኬሽን ነው። በነገራችን ላይ እኔ አፖችን እያያችኋቸው ነው እንዳለ የሚሰሩ ናቸው እንዳለ ማለት ነው። የእናንተ አፕሊኬሽን ለምሳሌ ካፕከት አለ፣ ይሄኛው አለ፣ ፎቶ ላብ ነው ምናምን የሚለው አለ ማለት ነው። ሁሉም ነገር እነዚህ አንድ ቁጥር አራት ቁጥር አንድ ቁጥር ጋር ያለች እችኛዋ ማለት ነው። እችኛዋ ለምሳሌ የኔትወርክና ሳውዲ ያላችሁ ልጆች በዚህች ማሰራት ትችላላችሁ። ላይቭ ማዳመጥ የማትችሉ ልጆች ማለት ነው ዳውንሎድ አደርጋችሁ። ያው ይሄኛው ደግሞ ሰውን ማዳመጥ እንዴት እንዳለባችሁ ነው። በእነዚህ ቀጣይ ፎቶ ቪዲዮ እሰራለሁ ማለት ነው። ችግር የለውም። ነገር ግን አሁን የመጣሁበት አይዲያ እቺ አፕሊኬሽን ናት። የትኛዋ ናት? ይችኛዋ አፕሊኬሽን ናት ማለት ነው። ይችኛዋ አፕሊኬሽን ናት ማለት ነው። ለምሳሌ እዚህ ጋር ትገባላችሁ። መጀመሪያ ላይ ፎቶ ትመርጣላችሁ። መጀመሪያ ሊንክ ነው። ሊንክ እንትን ብላችሁ ትመጣላችሁ። ለምሳሌ እኔ ሊንክ ኮፒ ያደረኩትን ያው ሜሴጅ ላይ ለሰው ሜሴንጀር ላይ የላኩት ሊንክ አለ። ለምሳሌ ሜሴንጀር ላይ ገብቼ እንደዚህ ሊንኩን ኮፒ አደርገዋለሁ ማለት ነው። ከዛም በኋላ አወጣለሁ። ከዛን እዚህ ጋር ገባና ከዛን እዚህ ጋር ፎቶ መርጣለሁ።
እዚህ ጋር ፎቶ መጣለኝ። ለምሳሌ አንድ ፎቶ ነገራችን ላይ ሚስጥር ምናምን አላውቅም። እሺ ከዛም በኋላ 2 ፎቶ ማድረግ ትችላላችሁ። ከዛም እኔ እዚህ ጋር ገባና ከዛም ኮፒ አደርገዋለሁ ማለት ነው። ከዛም እንደዚህ ይመጣልኛል። ምሳሌ ያክል ምን አይነት አድርጎ እንዳመጣልኝ እነግራችኋለሁ። ይሄ በነገራችን ላይ ኮፒ ፔስት ስታደርጉ የሁሉንም ሊንኩን አስቀምጥላችኋለሁ ቴሌግራሜ ላይ እና ዩቲዩብ ላይ። ለምሳሌ ይሄን እንደዚህ ያመጣልኝ አያችሁ። ግን መጀመሪያ ላይ የወንዱን ፎቶ ስላስገባሁኝ ነው። ከዛም ዳውንሎድ ማድረግ ስትፈልጉ እንደዚህ ዳውንሎድ ማድረግ ነው ማለት ነው። እንደዚህ ዳውንሎድ ማድረግ ነው ማለት ነው። ከዛ በተረፈ ምንም ነገር አይቀይራችሁም፣ ማንነታችሁን አይቀይርም። በጣም ቆንጆ አፕሊኬሽን ነው ይሄ። ለምሳሌ ከወንድ ጋር ነው። ሌላም ደግሞ እንደዚሁ ኮፒ አድርጋችሁ ማምጣት ነው። ሊንኩ በምን ጋር ነው ማስቀምጥላችሁ መሰላችሁ? ዩቲዩብ ከስራ አስቀምጥላችኋለሁ ሊንኩን ማለት ነው። ከዛ ላይ ኮፒ አድርጋችሁ ሄዳችሁ እንደዚህ ማቀናበር ትችላላችሁ ማለት ነው። ኮፒ አድርጉ። ከዛን የፈለጋችሁትን ፎቶ ማቀናበር ትችላላችሁ። እንዲሁም ደግሞ በጽሁፍ መጀናጀን ስትፈልጉ ከዚህ አፕሊኬሽን ጋር ለምሳሌ እኔ ባል ፈልጋለሁ ልበለው። ቆይ እኔ አንተን ላግባህ ልበለው። የሚያስቅ ነው ብታዩት። እኔ አንተን ማግባት ፈልጋለሁ አልኩት። ይሁት ምን ብሎ እንደሚያመጣልኝ። ስለ አንተን ማግባት የሚልቅ ቃል የተወሰነ መረጃ ልስጠው። ስለ አንተን ማግባት የሚሰጥ ቃል የተወሰነ መረጃ ልስጦት አለ። አልቻልኩም። ምናልባት ቃሉን በትክክል አልሰማሁት ይሆናል። እሺ ቆይ እንደገና እንጻፍለት። አግባኝ ልበላ። ነአም